ታላላቅ የእስልምና ግዛቶች ተፈረካክሰው የጠፉት ውጭ ወራሪ በተቃጣባቸው ጥቃት ሳይሆን ውስጣቸው በተተወ የጠላት የትሮይ ፈረሶች ነበሩ። ሙከራ 123 በተሰኘው ጥናታዊ ፊልም ላይ እንደተመለከትነው የወሊሶን የአብሬሽ ሻህ ኑር መስጂድ ነጠቃ ላይ ጉልህ ሚናን የተጫወተው ሱፊዩን ይወክላል ተብሎ በሚያዝያ 23 2011 የመጅሊስ ለውጥ የሸራተን ጉባኤ ላይ የጠቅላይ ምክር ቤት ምክትል የሥራ አመራር ቦርድ ተደርጎ የተሾመውና የትሮይ ፈረስ ሚና የሚጫወተው አቶ ኑረዲን ደሊል ነው። ለመሆኑ የትሮይ ፈረስ ምንድነው? ታሪኩ የሚጀምረው ስፓርታ ወይንም ግሪክና ትሮይ ለ10 ዓመታት ያለ ውጤት ተዋግተው ካሳለፉ በኋላ ነው። ስፓርታውያን ከ10 ዓመት የማያቋርጥ ውጊያ በኋላ ተሰላቹ። ትሮያውያን የማይደፈር ከተማውን የሚከብ ግድግዳ ነበራቸው። ድንገት ግን ስፓርታዊው ኦዲሴይ አንድ ሐሳብ ብልጭ አለለት። የኦዲሴይ ሐሳብ በእንጨት የተሰራ ግዙፍ ፈረሳቸውን ከትሮይ የግንብ ቅጥር ውጭ ትቶ ጦርነቱን አቋርጦ ወደ ግሪክ መመለስ ነበር። ስፓርታውያንም በሐሳቡ ተስማሙ። ትሮይን ትተው ወደ ግሪክ ጉዞ ጀመሩ። ትሮያውያን ከግንባቸው ጫፍ ላይ ሆነው ቢያጮልቁ ጠላቶቻቸው ስፓርታውያን የሉ። በእንጨት የተሰራ ግዙፍ ፈረስ ከበራቸው ተገትሯል። ትሮያውያንም ጮቤ ረገጡ። ጦርነቱን መጠናቀቁንና ይህ ፈረስ ለአማልክቶቻቸው የቀረበ ስጦታ እንደሆነ አመኑ። ትላልቅ በሮቻቸውን ከፍተው ትልቁን ፈረስ ጎትተው ወደ ከተማቸው አስገቡት። በትሮይም ታላቅ ፌሽታ ሆነ። ሲበሉ ሲጠጡ አምሽተው በድካም አንቀላፉ። በከተማውም ጸጥታ ሰፈነ። ይህኔ የእንጨቱ ፈረስ ውስጥ ተደብቀው የነበሩት ኦዲሴይና ጓደኞቻቸው የትሮይን በር ወለል አድርገው ከፈቱ። የሄዱ መስለው በየሰርጡ ተደብቀው የነበሩ ጦረኞቻቸውን ወደ ከተማውም ጋበዙ። ያልጠበቁት የገጠማቸው ትሮያውያን ከተማቸውን ከመቃጠል ሊያድኑ አልቻሉም። እነሆ የትሮይ ፍጻሜ ሆነ። ይህ የትሮይ ፈረስ ስነ ጽሑፋዊ ተምሳሌት ነው። የሺዎችን መንገድ አጥብቆ የሚጠሉ ጀማዎች ፊት ለፊትና ግልጽ በሆነ መንገድ ወደ ሐሪሞችና ሀድራቸው በቀላሉ መግባት እንደማይችሉ ጠንቅቀው ያውቁታል። በዚህ የተነሳም ሱፊያ ወገን የኔ ናቸው ብሎ የሚቆጥራቸውን ግለሰቦች ለእኩይ ዓላማቸው አሰልፎ ሲያበቁ በውክልና ዓላማቸውን ያስፈጽሙላቸው ዘንድ እንደ ትሮይ ፈረስ በውስጡ ሌላ ተልእኮን በመጫን ወደ ሐሪማና ሀድራቸው ይልኩታል። አቶ ኑረዲን ደሊል ራቢ ቢን ሐዲ ኑመይርን አልመድሃሊን ጨምሮ ታዋቂ ሰለፍያዎችን ባስመረቀው መዲና ኢስላማዊክ ዩኒቨርሲቲ ትምህርቱን ቢከታተልም ወላጆቹ ሱፊዮች ናቸውና ሱፊይ ነኝ ቢል የሚጠራጠረው ጥቂት ነው። ወዲህ ደግሞ የአብሬሽ ሾዎች አማች ነውና በ2014 በተካሄደው ጊዜያዊ የሽግግር መጅሊስ ምርጫ ላይ በሱፊዩ ኮታ የሥራ አስፈጻሚ ተደርጎ ተመልጧል። ይህንን የሽግግር መጅሊስ ለማስተዋወቅ በግንቦት 28 2014 በኤሊያና ሆቴል በተዘጋጀው የትውውቅ መድረክ ላይ በወዳጆቹ እንዲህ ነበር የተወደሰው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በግንቦት 18 2014 ባደረገው አስቸኳይ ጉባኤ የስልጣን ሽግሽግ ማድረጉ ይታወቃል። ይህን ተከትሎ የተመረጡ አዲስ የሥራ አስፈጻሚና የበላይ አመራር አካላትን ለማስተዋወቅ በተዘጋጀ መርሃ ግብር ላይ የቀረበ የሐጂ ኑረዲን ደሊል ሼኽ አወል አጭር ግለ ታሪክ እንደሚከተለው ይቀርባል። ሼኽ ኑረዲን ሐጂ ደሊል ሼኽ አወል የአብሬት ሼኽ ልጅን ያገባል። ሐጂ ኑረዲን ደሊል የትምህርት ዝግጅትና ጉዟቸው በተመለከተ ከየት ይጀምራል? የሐጂ ኑረዲን ደሊል የትምህርት ጉዟቸው የተብሊግ መርከዝ በመባል በሚታወቀው በሐጂ ዘይኑ መርከዝ ውስጥ በአቡበከር ስዲቅ ትምህርት ቤት ይጀምራል። ከዛ የጀመረው የትምህርት ጉዟቸው በአወሊያ ሙስሊም ሚስዮን ትምህርት ቤት እስከ 12ኛ ክፍል ድረስ ዘልቋል። ከዛ በመቀጠል በአርባ ምንጭ የውሃ ቴክኖሎጂ ዩኒቨርሲቲ 1 ዓመት ያህል ትምህርታቸውን ከተከታተሉ በኋላ ከባድ ውሳኔ የሚያስወስናቸው አንድ ጉዳይ ተከሰተ። ቀደም ብለው ወደ ውጭ ሀገር የረሱል ሰለላሁ ዐለይሂ ወሰለም ሀገር ወደ ሆነችው ወደ መዲና ለትምህርት ለማቅናት ወስነው ወደ መዲና በፍቅር ነጎዱ። በመዲና እንደደረሱ 2 ዓመት የአረብኛ ቋንቋ ትምህርታቸውን በዲፕሎማ ደረጃ ተምረዋል። በዚያው በመዲና ይህንን የቋንቋ ዝግጅት ጊዜ ከጨረሱ በኋላ በዚያው በመዲና ኩልየተ ሸሪዓ የሸሪዓ ፋኩልቲን በመቀላቀል በ4 ዓመት ውስጥ የሸሪዓ ትምህርት የመጀመሪያ ዲግሪያቸውን አግኝተዋል። አላሁ አክበር።
ወደ ሀገር ከተመለሱ በኋላ በማይክሮሊንክ ኮሌጅ በአካውንቲንግ ዲፕሎማቸውን አግኝተዋል። የሥራ ልምዳቸውን በተመለከተ ከመዲና ዩኒቨርሲቲ እንደተመለሱ በግል ሥራ ላይ ተሰማርተው ቆይተዋል። ከዚያም በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አጠር ላለ ጊዜ ከቆዩ በኋላ ከ2001 እስከ 2002 ድረስ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የክልል ጉዳዮች ዘርፍ ኃላፊና የልማት ዘርፍ ኃላፊ በመሆን ለ2 ዓመት ያህል አገልግለዋል። ሼኽ ኑረዲን ሼኽ ደሊል ሚያዝያ 23 2011 የሸራተን ጉባኤ በሰየማቸው መሰረት የሸሪዓ ትምህርትን ከአካዳሚ ዕውቀት ጋር አጣምረው የቀሰሙ መሆናቸውን ከግምት ውስጥ በማስገባት የጠቅላይ ምክር ቤቱ ዋና ጸሐፊ ተደርገው ተሹመዋል። ሆኖም አላሁ አክበር ይሄ መጀመሪያ የሚያዝያ 23 ላይ ማለት ነው። አሁን ሼኽ ቃሲም የያዙት ቦታ ላይ ለሰላም ሚኒስቴር ጭምር የምክር ቤቱ ዋና ጸሐፊ ናቸው ብሎ ጉባኤው ስም ጽፎ በማህተም አረጋግጦ የላከው ማንን ነበረ? ሼኽ ኑረዲን ሼኽ ደሊል ነበረ ማለት ነው። ሆኖም አግባብ በሌለው መንገድ ከቦታቸው እንዲነሱ ተደርገዋል። እስከ ግንቦት 18 2014 የሸራተን ጉባኤ ድረስ የጠቅላይ ምክር ቤቱ የሥራ አመራር ቦርድ ምክትል ሰብሳቢ በመሆን በቅንነት አገልግለዋል። በአቢሲኒያ ባንክ የሸሪዓ አማካሪ ኮሚቴ ሰብሳቢ በመሆን እያገለገሉም ይገኛሉ። በመጨረሻ በግንቦት 18 2014 በሸራተን አዲስ በተደረገ ጠቅላላ ጉባኤ የጠቅላይ ምክር ቤቱ ጊዜያዊ ዋና ጸሐፊ በመሆን ኃላፊነታቸውን ተረክበው ህዝበ ሙስሊሙን ለማገልገል በሙሉ ዝግጁነት ላይ ተሰይመዋል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አቶ ኑረዲን ደሊል ይህንን በወዳጆቹ በእነ ኡስታዝ መሐመድ አባቴ የተነገረለትን ውዳሴ ይዘን የኢትዮጵያ ሙስሊም ችግር ዑለሞች ናቸው እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም ሰለምቴ ናቸው ብሎ መድረክ ላይ በተነገራቸው ግራ ገብ ንግግሮች የሚታወቀው ኡስታዝ አህመዲን ጀበል የኛና የነሱ ብሎ በከፈላቸው ኃይሎች ላይ መከተል ስላለባቸው ስትራቴጂ ደግሞ እንዲህ ሲል ስልጣና ሰጥቷል። በት ጉዳይ ስለማንና ለማን ከሚለው አንፃር የቅኝት ዓላማ ይለያያል። ለራስ ወገን ከሆነ ዜናው ስላንተ ወገን የኛ የምትላቸው ሰዎች ከሆኑ መልካም ገጽታ መገንባት ነው ፍሬም የሚደረግበት። የሆነ ወንጀላ የሚመጣባቸው ከሆነ እንዳይመጣ መከላከል ወር ከመጣ ዲፌንድ ማድረግ ነው። ማገዝ አለበት፣ ማጠናከር አለ፣ እንዲቀድም የራስን ወገን ማድረግ። እነዚህን የመሳሰሉ አንተን ዲፌንድ የሚያደርግ እንድትበልጥ፣ እንድትቀድም፣ እንድትጠናከር የሚያደርገውን ፍሬም ነው ከዚህ ውስጥ የሚመረጠው። ለተቀናቃኝ ደግሞ የምትመርጠው እንድትበልጠው የሚያደርግህን ጫና ውስጥ የሚከተውን ማጋለጥና እሱን ዲፌንስ ውስጥ የሚከተል ገጽታ እንዲበላሽ የሚፈቅድ መሰል ነገር ነው የምትመርጥለት። ለጠላት ሲሆን እርሱን መቅደምን በቃ እኔ እሱን መቅደም ስለምፈልግ የምሰራው ነገር ሁሉ እሱን እንዲቀድመው የሚያደርግ እኔን ከፍ አድርጎ እሱን የሚያሳጣው ምናምን ገጽታን ማጠልሸት ሊሆን ይችላል። እሱ ገጽታ ሲጠለሽ በቃ የዛ ምን ባህል ጥሷል፣ ከህግ ወጣ ስራ ነው እንዲ ለዛኛው ታረቁ ሊሆን ይችላል። ይሄኛው ወገን ካረገ ለፍርድ ይቅረብ፣ የህግ በላይነት ይከበር ምናምን ሊባል ይችላል። የዚህኛው ሲሆንስ እርቅ ምናምን በላህ ልትመርጣት ይችላል። ማጋለጥ ወደ ኋላ ማስቀረት ነው። ለገለልተኛ አካል ሲሆን የኛ ደጋፊ ነው። አቶ ኑረዲን ደሊል የመሻይዎች አሪማና አድራዎችን ለመቆጣጠር የሚያገለግል የትሮይ ፈረስ ካልሆነ ስለምን የኛ ነው ብለው ወዳጆቹ በዚህ መጠን ያወድሱታል። በሱፍያው ስም ሱፍያውን ለማገልገል የቆመ ግለሰብ ከሆነስ በፖሊሶ ያብረሻ መስጂድ ንጥቂያ ላይ እንዴት ያንበሳውን ድርሻ ሊወስድ ቻለ? በየዋህነት አሊያም የሸሆቹ አማች ነው በሚሉኝ ታይዞን ካልሆነ ሱፍያውን ወክሎ በተገኘበት መድረክ ላይ ሁላ የሱፍያውን ጥቅም አሳልፎ መስጠቱ እየታወቀ በአብሬት ሐሪማ ላይ ልማት ያመጣልንስ ያባባን ተርቲብ ያስቀጥላል ተብሎ ሲታሰባለነ? እኛና መሰል ጥያቄዎችን ለሙሪድ ሙሪዳቱ እየጠየቅን ጥንቅራችንን በዚህ እናበቃለን። በሌሎች ክፍሎች እንድንመለስ የነገ ሰው ይበለን። ሰላም።